ኢንቨስት ስታደርጉ ኢንቨስት የምታደርጉበትን ነገር ሳይሆን መፈለግ ያለባችሁ እናንተን በደንብ አድቫይስ የሚያደርጋችሁ ወይም ደግሞ ስለ ኢንቨስትመንት በደንብ እውቀቱ የገባው ሴልስ ፐርሰን ነው። ሶ ዛሬ ፍሬንድሺፕ ፓርክ አጠገብ ወይም ደግሞ ከቤተ መንግስት ጀርባ አት ዘ ሴም ታይም ደግሞ አራዳ ፓርክ ፊት ለፊት የሚገኘው ሳይ ከሁለት ወር በፊት ለኢንቨስትመንት ሊሆን ይችላል ለራሳቸው ሊኖሩበት አድቫይስ ያደረኳቸው ከስተመሮቼ ዛሬ ገዝተው ፕሮግረሱ በጣም በአሪፍ ሁኔታ ላይ ይገኛል ማለት ነው። ዛሬ ላይም የተወሰኑ ስቶኮች ስላሉ ባለ አንድ መኝታ 49 ካሬ በ5 ሚሊዮን 300 ሺህ ብር ጠቅላላ ክፍያ ሲሸጥ የነበረው በ3 ሚሊዮን 600 ሺህ ብር ብቻ እየተሸጠ ይገኛል። ባለ ሁለት መኝታ 95 ካሬ በ9 ሚሊዮን 900 ሺህ ብር ጠቅላላ ክፍያ ሲሸጥ የነበረው በ6 ሚሊዮን 900 ሺህ ብር ብቻ ካሽ ለሚከፍሉ ደንበኞች እየተሸጠ ይገኛል። እንዲሁም ደግሞ ሰፋ ያለ ካሬ ባለ 3 መኝታ ቤት ለምትፈልጉ 30 ካሬ በ14 ሚሊዮን እንዲሁም ደግሞ 13 ሚሊዮን ብር ሲሸጥ የነበረው በ9 ሚሊዮን ብር ጠቅላላ ክፍያ ብቻ እየተሸጠ ይገኛል ማለት ነው። እነዚህ አፓርትመንት ቤቶች ላይ ኢንቨስት ማድረጋችሁ ትልቁ ጥቅም እንዳልኳችሁ ኢንቨስትመንት ዋይስ 2x እና 3x ድረስ ፕሮፊት ሜክ ማድረግ ትችላላችሁ ማለት ነው። አት ዘ ሴም ታይም ሱቅም ቤትም መግዛት የምትፈልጉ ከታች ባለው ስልክ ቁጥር የደወላችሁ እኔን ሰቢ ሆምስ ኮንታክት ማድረግ ትችላላችሁ። ወዳችኋለሁ። ሀቭ አ ጉድ ዴይ ጋይስ።